ሰላም ሰላም ውድና የተከበራችሁ የቲቲ ግሬስ ፋሚሊዎች እንደምንድን ናችሁ? እንዴት ናችሁ? እኛ ደህና ነን አለን። ዛሬ ከትላንትናው ከትላንት ወዲያ የለቀኩትን የቀጠለ ነው ይዤላችሁ የመጣሁት። እሱ ምንድነው መሰላችሁ? የትንሱ ልጅ ይቺ ህፃን ምንም የማታውቀው ምንም ገና አራስ ልጅ የሶስት የአራት ቀን ምን ገና ደም ናት። ምንም ያልጠነከረች ልጅ አንጠልጥላ ሰርቃት ይዛ ትሄዳለች። ሲጀመር መጀመሪያም ጠርጥረን ነበር ያው ከእሷ ውጪ ማንም እንደማይወስዳት ጠርጥረን ነበር። ግን በጣም የሚገርመው የሚያሳዝነው ነገር ይከብዳል። እኔ እንጃ ብቻ ሀገራችን እንዴት ነው ህግ የለም ወይ እስከምንል ድረስ ደረጃ ነው የደረሰው። እንደው ለእነዚህ ዩቱበሮች እነዚህ የፈመሱትን ዩቱበሮች ስብስብ አድርጎ እንደው አንዴ ቅጥቅጥ የሚያደርግልን መንግስት እንጣ። ጠገቡ እኮ ጠገቡ። አሁን ማሚ እውነት ለመናገር ሶስት አራት ልጅ አሳድጋ አላዛር የሚያክል ትልቅ ጉንድ ልጅ አሳድጋ እንደው ይህንን የህፃን ልጅ ከትልቅ ትንሽ የሆነ ስራ ትሰራለች? ምን አይነት አንጀት ቢኖራት ነው? ምን አይነት ጭንቅላት ቢኖራት ነው? አራስ ልጅ ከልጇ ገና ምንም ነገር ሳታቅ ገና የሶስት ቀን ልጅ ከእናቷ ጡት ነጥቃ ትወስዳታለች? እረ ምን አይነት ጭካኔ ነው? በእውነት በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። መጀመሪያ ሲጀመር ማሚ የተጸጸተች መስሎን ነበር እንጂ እውነት ለመናገር አልተጸጸተችም። ለተንኮልና ለሴራ ነው የገባችሁ ማለት ነው። እውነት ለመናገር እኔ እንጃ እንዴት ብዬ እንደማስረዳችሁ። የሀገራችን ዩቱበሮች የሌላ ዜጋ ዩቱበሮች ስታዩት በጣም ጥሩ ጥሩ ነገር እየሰሩ ሲያስተላልፉ ታያላችሁ። እነዛ ፌመሶች የተባሉ ዩቱበሮች ስናያቸው መልካም መልካም ስራዎች እየሰሩ በቃ ሀገራቸው የሚያስጠራ ነገር ህዝባቸው የሚደግፍ ነገር ደካማ ህዝቦቹ ወገኖቻቸው ሲረዱ በቃ አላችሁ አይደለ ሀገራቸው እንዲታወቅ ለማድረግ በጣም ይጥራሉ። የኛ ዩቱበሮች ምን ሆናችሁ ነው? ምን ነካችሁ እንዴ? ጭራሽ አንደኛ ከባህላችን ያፈነገጠ እኛ ኢትዮጵያዊ የማይወክለን ስራ እየሰራችሁ ዝም ስንል ጭራሽ በልጅ ጨዋታ ጀመራችሁ። ሩታም ልጅ አደብቃ ቤተሰቦቿ አስቀምጣ ልጄ እንዲህ ነው ልጄ እንዲህ ነው ልጄ እንዲህ ነው እያለች 10 ጊዜ እኝኝ ማለት ጀመረች። እኛ ቡዜው የወሰደችው መስሎን ነበር። መጀመሪያም መጥታ ቡዜ እወስዳለሁ አልወስድም ግርግር አድርጋ አልነበረ። በቃ ኮመንታተሮቹም ኦዲየንሶቹ ጠቅላላ ከእሷ ውጪ ማንም አይወስድም ብሎ ተረጋግቶ ያው አስተያየት የየራሱ የግሉ ሀሳብ ሲሰጥ ነበር። እና ሩታ ግን እስከመቼ ነው ተንኮል እየሰራሽ የምትሄጂው? ኧረ በቃሽ። አተፋችሁ በቃ ህይወቱ ይኑርበት ልጁ። እንዴ በቃ ተይው በቃ። በግድ የሚሆን ነገር የለም በቃ። እንዴ ጭራሽ ልጅሽን ቤተሰቦችሽን አስቀምጠሽ ጭራሽ ደግሞ ከሰስኳቸው እንትን አልኳቸው። እውነት ከሆነ ከጠፋ ማለት ነው። እውነት ከጠፋ እውነት ልጅሽን እንደዚህ ከሆነ እንደው በአንድ ቀንና በ24 ሰዓት ነበር የምታመለክችው። እውነት ከሆነ ማለት ነው። እንዴ እንዴት ነው እንደዚህ የምታደርጊው? እንዴት ነው እንደዚህ የምትሆኚው አንቺ? በቃ እያደርሽ ተንኮል እያደርሽ ተንኮል እያደርሽ ተንኮል። ኧረ ይበቃል። ኸይር ነገር አስቢ። በቃ ይበቃሻል። እንዴ የምታሳዝነው ይልቅንስ አሁንስ እውነት ለመናገር እያሳዘነችኝና ትንሱ ናት። ወላሂ ትንሱ ናት በጣም የምታሳዝነው። እናት ግን እናት ሰጥተዋታል። ትንሱ እውነት እናት ናት። ጀግና ናት። አለማድነቅ አይቻልም።
ግጥም አርጋችሁ ክሰሷት። ምንድነው አላዛር እንደዚህ የሚያስብልህ? ልጅህን አትፈልጋትም እንዴ? በህይወት እንድትገኝልህ አትፈልግም እንዴ? ይቺ ጩጬ ልጅ ወስዳ ምን ልታረጋት ነው? ምንስ እየሰጠቻት ነው? በዚህ እድሜዋ የእናቷ ጡት እያለ ሌላ ወተት የምትጠጣው እንዴ? ልጁና የማታድግ መሰላችሁ እንዴ? አድጋ ነገ ጠዋት እኮ ለእናንተ ጥሩ ነገር አታስብም። ለእናትህም ብትሆን ለአንተም ብትሆን ጥሩ ነገር አታስብም። እንዴት ነው ተረግዛ ተወልዳ እስካሁን ድረስ ስቃይ የምታደርጉባት? ኧረ ምንድን ነው? ፈጣሪ አትፈሩም? ጭራሽ ደግሞ ተንበርክካችሁ ይቅርታ አድርጎ ይሄን ነገር አንተና እናትህ ያደረጋችሁት ምክር ነው ማለት ነው። ጭራሽ ደግሞ ለትንሱ እናት እና ለትንሱ ተንበርክካችሁ ይቅርታ ጠይቁ ትላለህ። እናትህ እንደዛ በል ብላ ቪዲዮ ስለሰራች እና አንተንም እንደዛ ብሎ እንደዛ ብላችሁ ቪዲዮ ስሩና ልጁ ይመለሳል ትላለህ እንዴ? አገሪቷ ወዴት እየሄደች ነው? ህግ የለም እንዴ? መንግስት የለም እንዴ? እንዴት ነው አንድ አራስ ልጅ በእንደዚህ መልኩ ተሰርቃ ስትሄድ ዝም የምትሉት? ህግ የለም እንዴ አገሩ? እንዴ መሆናችሁ ነው? አረ ወላሂ በጣም የሚያሳዝን ነገር ነው የሚደረገው ያለው። በጣም በጣም የሚያሳዝን ነገር ነው። ማሚ ደግሞ በጣም ባለጌ ሰው ነሽ እውነት ለመናገር እንዴ። ታዝኑብኝ ያላችሁ ባደረኩት ነገር ማዘን አይደለም እንደ ስንት የሚረግምሽም አለ እንዴ። ልጅቷ በማታውቀው ነገር ህፃና የሁለታችሁ የትላልቃችሁ ትላልቆቻችሁ የራሳችሁ ጉዳይ ነው። ህፃኗ በምንኛው ኃጢአቷ ነው በምንኛው እንትኗ ነው የምትሰቃየው ልጅቷ? እንዴ እየጠቀምሻት መሰልሽ እንዴ? እየጎዳሻት እኮ ነው ያለሽው እንዴ። እናቷን አራስ እኮ ናት። አራስ የ3 ቀን አራስ እንዴ። አራስነት እኮ አንቺ አይተሽዋል። አራት ሴት አራት ምንድነው 4 ልጆች አሉ ምናምን ስትይ ነበር። እና እንዴት ብለሽ ነው ያመጣሽው? አራስነቱ እንዴት ነው? ያንቺ አራስነት ቀላል ነው ማለት ነው? እች ልጅ እኮ ሀ ብላ ከማርገዟ በፊት ጀምረሽ የጀመርሻት አርግዛ 9 ወር ሙሉ አንከራትተሻት፣ ገፍትረሻት፣ ጎትተሻት፣ መትተሻት፣ ብዙ ነገር አድርገሻት ከልጅሽ ጋር ሆነሽ አሁን ደግሞ ከወለደች በኋላ ከእናቱ አልፈሽ ልጅቷ ጋር ሄድሽ። ልጅቷ እኮ የልጅ ልጅሽ ናት። አይገባሽም እንጂ የልጅ ልጅሽ ናት። እንዴ ምን በወጣት ነው እንደዚህ ልጅቷ የምትሰቃየው? እንዴ ለምንድን ነው እንደዚህ የምታረጉ? ምንድነሽ አንቺ ይቅርታ የምትጠየቂው? ምንድን ነው ማለት ምን ስለተደረግሽ ነው? ከአንቺ ጉዳት የትንሱ ጉዳት አይበልጥም እንዴ? የትንሱ ሀ ብላ አርግዛ እስከምትወልድ ድረስ ወልዳ አሁንም ጭራሽ በልጇ እየመጣሻት ብዙ ጥፋት እያጠፋሽ ይቅርታ ጠይቁኝ ተንበርከካችሁ። አንቺ ማነሽ? አንቺ ምንድነሽ? ለምንድን ነው ይቅርታ የምትጠየቂው? ምንድነሽ አንቺ? አረ ከባድ ነው። ጉድ እኮ ነው። ልጅቷ እኮ የማታድግ መሰለሽ። ነገ ጧት አድጋ ትበቀልሻለች። እንደዚህ ሁሌ ምን በጉልበትሽ የምትኖሪ እንዳይመስልሽ። እናቷን እንደዚህ አቦሳቅለሽ ተረግዛ እስከምትወለድ ድረስ እንደዚህ አድርገሻት፣ ልጅቷ እንግዲህ በቀለኛ ሆና ነው የምትወጣልሽ። ያኔ እናቴ እንደዚህ እያረግሽ ነበር ብላ ለአባቷ ማትተው ነው። እውነት የምር ባለጌ ሴት ነሽ። ትልቅ ነሽ ትልቅ። ግን እውነት የትንሽ ስራ ነው የምትሰሪው። እንዴት ነው አንዲት አራስ ልጅ የ3 ቀን ልጅ ሰርቆ መሄድ ምን ማለት ነው? ፈጣሪ አትፈሪም? ቪዲዮ ሰርታችሁ ይቅርታ ካልጠየቃችሁኝ ልጅሽን በልጅ አለኝ ብለሽ ተስፋ እንዳታረጊ፣ ተስፋ ቁረጪ። እንዴ በቃ አገር ሁሉንም ማለት አገራችን መንግስት የለም ማለት ነው። ሁሉንም እንደፈለጉ ማድረግ ይችላል ማለት ነው።
ህግ ባለበት ሀገር እንደዚህ የሚፈነጩበት እንደዚህ የሚሆንበት ምንድን ነው እንዴ? ትንሱ ለምን ግጥም አድርገሽ አትከሲያት? ለህግ አታመለክችም? ግጥም አድርገሽ ለህግ አስመልክተሽ ልጅሽን በህግና በስነ ስርዓቱ ትቀበያታለሽ። የምን ይቅርታ ነው? እሷን በድላሽ፣ እሷን አስቀይማሽ፣ ብዙ ነገር አድርጋሽ ጭራሽ አሁን ደግሞ የደም ልጅ ምንም ነገር ገና የ3 ቀን ልጅ ሰርቃ ሄዳ ይቅርታ ጠይቁኝ የምትል ልጅ ይዛ እች ሰው ናት? እች ሰው ናት? እውነት ምን አይነት ጭካኔ ነው እንደዚህ የምታደርገው? በአላህ እውነት ወላሂ እኔማ ሳያት ስፍስፍ እንደው ልጅቷ ሁሉ እያለች ወላሂ በጣም ነው ስፍስፍ ያለው ሆዴ። እናቷ እንዴት ትላለች? የወለደ አንጀት ወይኔ ስታሳዝን። ምን አይነት ጨካኝ ናት በአላህ። ከሷ ይብስ አባቱን አላዛርን ማለት ነው ጅላንፎ። እንዴ እንደዚህ ይደረጋል እንዴ? ይቅርታ ጠይቁ። ወደ ህግ ሄዳችሁ አታመለክቱም እንዴ? ልጃችን መልሽ ብለ 10 እናትህም ብትሆን እንዴ ደም እኮ ነው የወሰደችው። እች ነገ ጠዋት አንድ ነገር ብትሆንስ ልጅቷ ምንድን ነው የሚደረገው? አረ ከባድ ነው። አረ ከባድ ነው። እውነት ለመናገር የትንሱ እናት አለማድነቅ አይቻልም። የትንሱ እናት አለማድነቅ አይቻልም። እውነት ወላሂ በዛሬው ቪዲዮ በጣም ተበሳጭቼ በጣም ተናድጄ ነው የመጣሁት። ምክንያቱም አንድ ሩታም እውነት መስሎን ነበር የጠፋው። በቃ የሩታ ሴራ ተንኮል አያልቅ። ሁሌም ተንኮል እንደሰራች፣ ሁሌም የሆነ ነገር እንደሰራች ዙሮ መጨረሻ ደግሞ ራሷ እንደተዋረደች አሁን ደግሞ ልጅ የጠፋብኝ እናንተ ናችሁ የሰረቃችሁት ብላ ብዙ ነገር አለች። መልሳ ግን ቤተሰቦቿ ጋር ተገኘ። አክስቷ ይዛት አክስቷ የእሱ አክስት ይዛ መጣች። እቺ የአራዛር እናት ደግሞ ኧረ ከባድ ነው እውነት ወላሂ። አገራችን ግን ወዴት እየሄደች ነው እንዴ? ትንሱ ለምንድን ነው ይሄ ሁሉ ቀን ዝም የምትይው? ልጅሽን በህይወት እንድትመለስልሽ አትፈልጊም እንዴ? እንዲህ ለምንድን ነው ለሷ ቪዲዮ ይቅርታ የምትጠይቂው? ለምን ብለሽ ህግ የለም? በቃ ነጠላሽን ጣል አድርገሽ ጥላሽን ይዘሽ ሂጂ ከሰሻት እንዴ ሄደሽ ያመጣታል። በህግና በስነ ስርዓት ትመልሳታለች። ማስረጃ አለሽ፣ ካሜራ የተቀረጠ ካሜራ አለ፣ ማስረጃ አለሽ። እሱን ይዘሽ ሄደሽ ግጥም አድርገሽ መክሰስ አትችይም እንዴ? እንዴት ነው ነገሩ? ለሷ ቪዲዮ ይቅርታ ብላችሁ ስሩ ብላ ልጃችሁን እንደዚህ በፀሐይ ስታንገላታት ገና ህፃን ልጅ የ3 ቀን ልጅ እናንተ እሷን ባላችሁት መሰረት ለመስራት ይቅርታ የምትገደዱ ደግ አደረገች። እናትሽ ጎበዝ ናት። እናት 10 እናት ናት ያንቺ እናት። እውነት አባት የለኝም ብለሽ አትቆጭም፣ ወንድም የለኝም ብለሽ አትቆጭም። አየሽው ወንድምሽን ያስከፋሽው እንትን ያደረግሽው ለዚህ ቀን ይሆንሽ ነበር። ቤተሰብ ነው። ምንም ቢሆን የራስሽ ቤተሰብ ያስከብርሻል። እንቺ አሁን ለነአማን የራሳችሁ ጉዳይ ውጡ፣ ትዳሬን አትበጥብጡ ምናምን አልሽ። አሁን በዚህ ሰዓት እነሱ ይጠቅሙሽ ነበር። ወልደሽም እስካሁን ድረስ አላየናቸውም መጥተው አንቺ ጋር ሲጠይቁም እንትን ሲሉም እንግዲህ አልታዩም። ግን እነሱ ጋር ፍቅር ብትሆኝ እነሱ ጋር ባትቆራረጭ ነበር ይሄ ሁሉ ያራሮጡልሽ ነበር፣ ልጅሽን ያስመልሱልሽ ነበር። ቤተሰብ ምንም ቢሆን ቤተሰብ ነው። ከቤተሰብ ጋር አትቀያየሙ፣ ከቤተሰብ ጋር አትኮራረፉ፣ ከቤተሰብ ጋር የሚያልፍ ቃላቶች አትነጋገሩ። አላዛር ደግሞ የትንሱ ልጅ ብቻ አይደለችም።